አላህ ለእናንተ በባሮቹ ላይ ሩህሩህና አዛኝ የሆነ ጌታ ነው እንዴት በሱ ላይ እንዴት ትክዳላችሁ ነው የሚለው አላህ እንዴት በዚህ ጌታችሁ ላይ ትክዳላችሁ ከሱ ውጪ ሌላን እንዴት ታመልካላችሁ ያ የምታመልኩት ነገር ምን ሰራ እኮ ነው የሚል ምን ሰራ እስኪ አስተውል ያ اخي ምን ሰራ እስኪ እነዚህ አሁን ወልዮች ብሎ የሚገዟቸው ሰዎች የሚገዟቸው የሚለማመኗቸው የሚዋደቁላቸው የሆኑ ሰዎች ቀብራቸው ጋር ሄደው የሚሉላቸው ሰዎች ምን ሰሩ እነርሱም እንዳንተ ነበሩ ዛሬ አላህ በፈጠረላቸው ነገር ሲጠቀሙ ነበር እኮ አይደል እነርሱ ራሳቸው አላህ በሚነግረን ነገር ልክ እንዳንተው ሲጠቀሙ የነበሩ ሰዎች ናቸው የትኛውም ሸኽ በለው የትኛውም ወልይ በለው ማንንም በለው በልከ እነርሱ በላይ ነብያቶችም ጭምር እኮ አላህ Subhanahu Wa Ta'ala ባገራላቸው ነገር ሲጠቀሙ የነበሩ ሰዎች ናቸው ከዚያ በኋላስ አላህ የፈቀደላቸውን ነገር ዱንያ ላይ ኖረው ከዚያ ወደ አኺራ ሄደዋል የማይሞተው ጌታ አላህ ብቻ ነው እነርሱ አንዲት ፍሬ ገብስ አንዲት ፍሬ ስንዴ ማብቀል ይችላሉ አይችሉም ማንም አይችልም ማንም ሱብሃንአላህ ገርሞ የሚገርም ነው አንዳንዱ ይሄን ያህል ነገር ሰጥቻለሁ ይላል ማለት አንዳንዱ መጅኑን ይሄን ያህል መኪና ሰጥቻለሁ ፋብሪካ ሰጥቻለሁ ቁልፍ ሰጥቻለሁ እንደዚህ አድርጌያለሁ ይላል ከዛ ገርሞ ይገርማል አንደኛው ይሄን ያህል ሰጥቻለሁ ብሎት አሜን አለና ወኋላ ይሄን ያህል ብር አምጣ ሲለው የሰጡኝ ነገር ሲደርስ ሰጥቶታለሁ አላቸው ሲመጣ አልመጣም አሁን የለም ስለዚህ ያ ሲቀበል ሲደርስ ከሱ ላይ ሰጥቶታለሁ ማፊሽ ላንተ ከሚሰጥ መጀመሪያውኑ ይሄን ያህል ሰጥቻለሁ ብሎ አንተን ብር ከሚለምን ላንተ ከሚሰጥ ለራሱ አይወስድም የካዝናው ቁልፍ ለራሱ መጀመሪያ ሰው አይጠቀምበትም እንዴ ላንተ የት አለ መሸወድ ካልሆነ በስተቀር ማለት ነው ጤነኛ አቅል ያለው ሰው እኮ ይሄ ብዙ ወሬ አያስፈልግም ግልጽ ነው አይደል ለኔ የካዝናውን ቁልፍ ሰጥቻለሁ ብሎ ከሚያሰኘኝ መጀመሪያ በካዝናው ቁልፍ ራሱ ከፍቶ ለምን አይጠቀምበት መኪና ሰጥቻለሁ ፎቅ ሰጥቻለሁ ራሱ አይወስድም እንዴ ለሰው ከዛ በኋላ ከሰው ላይ ካንተ ላይ 100 ብር 200 ብር ምናምን ከሚለምን የካዝና ቁልፍ በእጁ ከሆነ ለሰው የሚሰጥ ከሆነ ለራሱ ለምን አይጠቀምም የሰው ልጅ አላህ አቅል ሰጥቶት በጣም ከየትኛውም ፍጡር የበለጠ አድርጎት ሲያበቃ ግን ራሱን ከእንስሳ በታች ያደርጋል ራሱን ከእንስሳ በታች ለራሱ ታሞ ተሸክሞ አክቤት የሚወስዱት ለራሱ ታሞ ተቅማጥ ሲይዘው ያየ ተቅማጥ ሲይዛቸው ያሉ ሸኽ ተብየው ወልይ ተብየው ቆዛ ታሞ ሐኪም ቤት ተሸክሞት ይሄዳሉ ሐኪም ቤት ተሸክሞት እየሄዱ ያየ አፍያ አርገኝ ይለዋል አፍያ ራሱን አያረግም የሚችል ከሆነ ልጄን አፍያ አርጉልኝ ሚስቴን አፍያ አርጉልኝ ራሱን አያረግም እንዴ ራሱን እኮ ተሸክሞ ሐኪም ቤት ነው የምትወስደው እኮ ሐኪም ቤት ተሸክሞ ይወስዱታል እዚህ አይቻልም ተብሎ ውጭ ሀገር የሚሄዱ ሞልተዋል እኮ አንዳንዶቹ ማለት ነው አንዳንዶቹ ይሄንንም ያዩ አፍያ አርጉልኝ ይላሉ አፍያ አርጉኝ ልጄን አፍያ አርጉልኝ ሚስቴን አፍያ አርጉልኝ ለራሱ አፍያ አይሆንም መጀመሪያ ራሱን አፍያ አያረግም አይችልም ልጅ ስጡኝ ይላል ልጅ ስጡኝ ዘራጥቻለሁ ዘር ስጡኝ ድክመት ይሄ አላህ የሰውን ልጅ ትልቅ አቅል ሰጥቶ ትልቅ አድርጎ ከፈጠረው በኋላ ራሱን ከእንስሳ በታች ማድረግ ማለት ከእንስሳ በታች ማድረግ ሱብሃንአላህ አልዓዚም